ሰላም የቻናላችን ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት በያላችሁበት ቦታ በማንኛውም ሰዓት አይገድባችሁ ደውላችሁ መማር ትችላላችሁ ማለት ነው። እንግዲህ ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ቃላት ምስረታ ይላል። የተለያዩ ፊደላትን ወይም የተለያዩ ቃላቶችን አንድ ባንድ መስርቼ ይዤላችሁ ቀርቤያለሁ። ባለ 5 ባለ 6 እንዲሁም የተለያዩ ናቸው ማለት ነው። ፊደሎች ራሱ የተለያዩ ናቸው፣ ለየት ያሉ ናቸው። በደንብ አድርጋችሁ እናንተ ቪዲዮውን እስከ መጨረሻው ትኩረት ወስዳችሁ መከታተል ይጠበቅባችኋል ማለት ነው። እዚህ ጋር ምን ይላል? ይሄ ርዕስ ነው እንግዲህ የአማርኛ ቃላት ምስረታ ይላል ማለት ነው። ኦኬ እዚህ ጋር ይቺ ማነች? ማህበር ማ ማለት የቤተሰብ አራተኛ ናት። ህ ቤተሰብ ስድስተኛ፣ በየመጀመሪያ ር የቤተሰብ ስንተኛ? የመጀመሪያ። ስለዚህ ማህበር የሚል ቃል እናገኛለን ማለት ነው። ቀጣዩ ምን ይላል እዚህ ጋር? ህዝቦች ይላል። ህዝቦች ህ ቤተሰብ ስድስተኛ ናት። ዝ የቤተሰብ ስድስተኛ፣ ቦ የቤተሰብ ሰባተኛ፣ ወ የቤተሰብ ሰባተኛ፣ ቼ የቤተሰብ ስድስተኛ። በአንድ ላይ ህዝቦች የሚል ቃል እናገኛለን ማለት ነው። ወደ ቀጣዩ ስንመጣ እንደገና እዚህ ጋር ምን ይላል? ቅልቅል ይላል። ቅልቅል ቅ ማለት የቤተሰብ ስንተኛ ድምጽ ናት? ይቺ ስድስተኛ። ል የቤተሰብ ስድስተኛ፣ ቃ አሁንም ስድስተኛ፣ ል የቤተሰብ ስድስተኛ። በአንድ ላይ ቅልቅል የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ጥምረታ ይላል። ጥምረታ ጥ የቤተሰብ ስድስተኛ፣ መ የቤተሰብ ስድስተኛ፣ ረ የመጀመሪያ፣ ታ የቤተሰብ አራተኛ። ስለዚህ ጥምረታ የሚል ቃል እናገኛለን ማለት ነው። ወደ ቀጣዩ ስንሄድ እንደገና እዚህ ጋር ምን ይላል? ክልሎች ይላል። ክልሎች ከየቤተሰብ ስድስተኛ ናት። ል የቤተሰብ ስድስተኛ፣ ሉ የቤተሰብ ስንተኛ? ሰባተኛ፣ ወ የቤተሰብ ስንተኛ? ሰባተኛ፣ ቼ የቤተሰብ ስድስተኛ። በአንድ ላይ ስናነበው ምን ይላል ማለት ነው? ክልሎች የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ እንደገና እዚህ ጋር ምን ይላል? ጭብጨባ ይላል። ጭብጨባ ጭ የቤተሰብ ስንተኛ ናት? ስድስተኛ። ብ የቤተሰብ ስድስተኛ፣ ጨ የመጀመሪያ፣ ባ የቤተሰብ አራተኛ። በአንድ ላይ ጭብጨባ የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። ቀጣይ ስንሄድ እዚህ ጋር ምን ይላል? ግምገማ ይላል። ግምገማ ግን ማለት የቤተሰብ ስንተኛ ናት? ስድስተኛ። ም የቤተሰብ ስድስተኛ፣ ግ አሁንም የቤተሰብ የመጀመሪያ፣ ማ የቤተሰብ አራተኛ። በአንድ ላይ ግምገማ የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። ቀጣዩ አቅጣጫ ይላል። አቅጣጫ አ የመጀመሪያ ናት። ቀ የቤተሰብ ስድስተኛ፣ ጣ የቤተሰብ አራተኛ፣ ጫ የቤተሰብ አራተኛ። በአንድ ላይ ስናነበው ወይም ስንጽፈው አቅጣጫ የሚል ቃል እናገኛለን ማለት ነው። ቀጣዩ ምንድነው? እዚህ ጋር ሚጥሚጣ ይላል። ሚጥሚጣ ሚ ማለት የቤተሰብ ስንተኛ ድምጽ ናት? ሶስተኛ ድምጽ። ጥ የቤተሰብ ስድስተኛ፣ ሚ አሁንም የቤተሰብ ሶስተኛ፣ ጣ የቤተሰብ አራተኛ። በአንድ ላይ ሚጥሚጣ የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። ቀጣዩ ስኬታማ ይላል። ስኬታማ ስ የቤተሰብ ስንተኛ? ስድስተኛ። ኬ የቤተሰብ ስንተኛ ናት? አምስተኛ። ታ የቤተሰብ አራተኛ፣ ማ የቤተሰብ አራተኛ። በአንድ ላይ ስኬታማ የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። ቀጣዩ ምንድነው? እዚህ ላይ ጀርመን ይላል። ጀርመን ጀ የመጀመሪያ ናት። ረ የቤተሰብ ስድስተኛ፣ መ የመጀመሪያ፣ ን የቤተሰብ ስድስተኛ። በአንድ ላይ
ጀርመን ጀርመን የሚል ቃል እናገኛለን ማለት ነው። ቀጣዩ ስንሄድ ዝርዝር ይላል። ዝርዝር ዝ የዘ ቤተሰብ ስንተኛ ድምጽ ነች? ሰባተኛ። ር የረ ቤተሰብ ስድስተኛ። ዝ የዘ ቤተሰብ ስድስተኛ። ር የረ ቤተሰብ ስድስተኛ። እነዚህ ሁሎችም ስንተኛ ድምጾች ናቸው? ስድስተኛ ድምጾች ናቸው። ስለዚህ በአንድ ላይ ስናነበው ስንጽፈው ዝርዝር የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። እንግዲህ ለዛሬ እንደምታዩት የተለያዩ ቃላቶችን ነበር መስርቼ ይዤላችሁ የመጣው። እንዲሁም በሌላ ጊዜ ደግሞ ሌሎችን ሰርቼ እንዲሁም መስርቼ ይዤላችሁ እስከምመለስ ሰላም ጊዜ፣ ሰላም ቆይታ። ባይ ባይ።